ሰላም ጤና ይስጥልኝ ውድ ደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ የብዙዎችን ህይወት እየነጠቀ ስላለው የሰባ ጉበት ወይም ደግሞ የሰባ ጉበት በሽታ የተደበቁ አደጋዎችና የመጀመሪያ ምልክቶችን በተፈጥሮ እንዴት መከላከል እንደሚቻል እንመለከታለን። የሰባ ጉበት ወይም ደግሞ የጉበት ስብ በዓለም ዙሪያ በብዙዎች የሚከሰት በጣም የተለመዱ ሆኖም ግን ጸጥ ያሉ ገዳይ ከሆኑ የጤና እክሎች ውስጥ አንዱ ነው። ብዙ ሰዎች ከባድ የጉበት ጉዳት እስኪደርስ ድረስ ምልክቶቹን እንኳን ሳያውቁ ለዓመታት ከበሽታው ጋር ይኖራሉ። ዛሬ በዚህ ቪዲዮ ውስጥ ከምንመለከታቸው ውስጥ የጉበት ስብ በሽታ ምንድነው፣ የጉበት ስብ የተለመዱ የተደበቁ ችግሮችን፣ በሶስተኛ ደረጃ የተለመዱ መንስኤዎችን፣ በአራተኛ ደረጃ ደግሞ የመጀመሪያ ምልክቶችን ማይለም ምልክቶች ሊያሳይ ይችላል የሚሉትን፣ በአምስተኛ ደረጃ በተፈጥሮ የጉበት ስብን እንዴት መከላከል እንደሚቻል፣ እንዲሁም ደግሞ የሐኪም መቼ ማማከር እንዳለብንና መቼ ወደ ሐኪም ቤት መሄድ እንዳለብን እንመለከታለን። ይህ ደቡብ ሜር ነው፣ ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ። ከሁሉ ፊት ይህ ቪዲዮ ለብዙዎች እንዲደርስና ለብዙዎች ትምህርት እንዲሆን ሼር፣ ኮፒ ሊንክ እንድታደርጉልን እያልን ስንቀጥል በአንደኝነት ደረጃ ላይ የምናገኘው የጉበት ስብ በሽታ ምንድነው ከሚለው እንነሳ። እንግዲህ ስለ ጉበት ስብ ስናወራ በሽታው የሚከሰተው ከመጠን በላይ የስብ በጉበት ሴሎች ውስጥ ሲከማች ነው። ይህም በዋነኝነት በሁለት አይነት ከፍለን ማየት እንችላለን፣ አልኮሊክና ነን አልኮሊክ ነው። እንግዲህ ከነን አልኮሊክ እንኳን ብንነሳ መንስኤዎቹ ውፍረት፣ የስኳር በሽታ፣ ደካማ የአመጋገብ ስርዓት ወይም ደግሞ ካርቦኔትድ የሆኑ በፋብሪካዎች የተቀነባበሩ ምግቦችን መመገብ ለዚህ መንስኤ ሊሆን ይችላል። ሁለተኛው የአልኮል ወይም ደግሞ ከአልኮል ጋር በተያያዘ የሚከሰተው የጉበት ስብ ነው። እንግዲህ ከአልኮሊክ ጋር ስንጠቅሰው ከ5 እስከ 10% የሚሆን የጉበት ክብደት ሊያስከትል ይችላል። ይህን ኃይለኛ ሊያደርግ የቻለው ምንድነው ሲባል ምልክቶቹን በመጀመሪያ ደረጃ ላናይና ሲከሰት ምልክቶቹን ላናውቅ እንችላለን። በሁለተኛ ደረጃ የተደበቁ የስብ ጉበት ችግሮች ወይም ደግሞ የጉበት ስር ሄድን የሆኑ ችግሮች ምንድናቸው የሚለውን እንመልከት። ካልታከመ የጉበት ስብ በዝግታ የተለያዩ ህመሞችን አስከትሎ ይዞብን ሊመጣ ይችላል። እነዚህ የጉበት የጎንዮሽ ጉዳቶቹ ምንድናቸው ሲባል የመጀመሪያው የጉበት እብጠት ወይም ደግሞ በሜዲካል አጠራሩ ናሽ የሚባለው፣ ሁለተኛው ፊብሮሲስ ወይም ደግሞ የጉበት ጠባሳ፣ እንዲሁም ደግሞ ሲሮሲስ ወይም ደግሞ ዘላቂ የጉበት ጉዳትን አስከትሎ ሊመጣ ይችላል። በአራተኛ ደረጃ የጉበት ውድቀት ወይም ደግሞ የጉበት ካንሰር አስከትሎ ሊመጣ ይችላል። እንደውም ተጨማሪ አጋላጭ ምልክቶቹ አጋላጭ መንስኤዎቹ ምንድናቸው ሲባል የልብ በሽታ እንዲሁም ደግሞ አይነት 2 ስኳር በሽታ ታማሚ መሆን፣ ከፍተኛ ደም ግፊት፣ መቆጣጠር ያልቻለው ከቁጥጥር ውጪ የሆነ ደም ግፊት፣ ለነዚህ እንደ መንስኤ የሆኑ በተጨማሪነት ሊከሰቱ ይችላሉ፣ አምጪ ሊሆኑ ይችላሉ። ሶስተኛው የጉበት ስብን የተለመዱ መንስኤዎችን እንመለከት። በጣም የተለመዱ የጉበት ስብ መንስኤዎች ከሚባሉት ውስጥ ወይም ደግሞ ፋቲ ሊቨር መንስኤ ሊሆኑ ከሚችሉት ውስጥ ከመጠን በላይ ክብደት ወይም ደግሞ ውፍረት መጨመር፣ ከመጠን በላይ የስኳር መጠን ወይም ደግሞ አንሳቹሬትድ ሆነ ካርቦሃይድሬት መጨመር፣ ኢንሱሊን መቋቋም ወይም ደግሞ የስኳር በሽታ ጋር የተያዘ ህመም መኖር፣ ከፍተኛ የኮሌስትሮልና የትራይግሊሰራይድ ወይም ደግሞ እነዚህ ፋቲ አሲዶች አጠቃቀም መቆጣጠር አለመቻል፣ የአካል ብቃት እንቅስቃሴ አለማድረግ፣ ከመጠን በላይ የአልኮል መጠጥ መጠጣት፣ ፈጣን ክብደት መጨመር ወይም ደግሞ የአመጋገብ ችግር ለዚህ መንስኤ ሊሆኑ ይችላሉ። እንግዲህ ከላይ ወፍራም ሰዎች ላይ ይከሰታል ብለናል፣ ግን ቀጭን ሰዎች እንኳን ላይ ሊከሰት ይችላል። እንግዲህ ደካማ የአመጋገብ ስርዓት ወይም ደግሞ በፋብሪካ የተቀናበሩ ምግቦችን መመገብ ቀጭን ሰዎች ላይም ሊያስከትል ይችላል። አራተኛ በመጀመሪያ እነዚህ ምልክቶች ችላ ልንላቸው የማይገቡ ፍጹም እነዚህ ምልክቶች ካየን ችላ ማለት የማይገባ ምልክቶችን ደግሞ እንመልከት። እንግዲህ አብዛኛው ሰዎች የመጀመሪያ ላይ እነዚህ ምልክቶች ችላ ሊሏቸው ይችላል ወይም ደግሞ ተመልክተውን ዝም ሊሉት ይችላሉ። እነዚህ ምልክቶች ምንድናቸው የሚለውን እንግዲህ እንመልከት። የማያቋርጥ ድካም፣ የላይኛው የቀኝ ሆድ ህመም፣ የሆድ እብጠት ወይም ደግሞ የምግብ አለመፈጨት፣ የምግብ ፍላጎት ማጣት፣ ማቀሽለሽ እንዲሁም ደግሞ
የአንጎል ጭጋግ ወይም ደግሞ ብሬን ፎግ የሚባለው ወይም ደግሞ ደካማ ትኩረት በሽታ በሽታው እየተባባሰ ሲሄድ ደግሞ እነዚህ ምልክቶች ልንመለከት እንችላለን። የአይን ወይም ደግሞ የቆዳ ቢጫ መሆን፣ የእግር ወይም ደግሞ የሆድ እርጠት እንዲሁም ደግሞ ቀላል ቁስለትን ሊያስከትልብን ይችላል። በአምስተኛ ደረጃ በተፈጥሮ የጉበት ስብን እንዴት መከላከል ይቻላል የሚለውን ወደ 5 ከፋፍለን እንመልከት። የመጀመሪያው የአመጋገብ ስርዓትን ማሻሻል፣ የስኳር፣ ነጭ ዳቦን፣ ለስላሳ መጠጦችን መቀነስ እንዲሁም ደግሞ የተጠበሰ የተቀነባበሩ ምግቦችን ማስወገድ፣ አትክልቶችን፣ ፍራፍሬዎችና ሙሉ እህሎችን መመገብ፣ ጤናማ ቅባቶችን ወይ የወይራ ዘይት፣ የለውዝ ዘይቶችን መጠቀም ያካትታል ማለት ነው። ሁለተኛ ጤናማ ክብደትን መጠበቅ፣ በተለይ ከ5 እስከ 10% የሰውነት ክብደት መቀነስ የሰባ ጉበትን በእጅጉ ሊቀንስልና ልንቆጣጠር እንችላለን ማለት ነው። ድንገተኛ ምግቦችን ፋስት ፉዶችን ማስወገድ ለዚህ እጅግ በጣም ወሳኝ ነው። ሶስተኛ የአካል ብቃት እንቅስቃሴ ማድረግ በተፈጥሮ ለመከላከል እጅግ በጣም ወሳኝ ነው። በተለይ ለ10 ደቂቃ የእግር ጉዞ ለ5 ቀናት ማድረግ እንዲሁም ደግሞ ለ30 ቀናት የእግር ጉዞ ማድረግ የአካል ብቃት እንቅስቃሴ የኢንሱሊን ለመቆጣጠር ይህም የኢንሱሊን ሬዚስታንስ ስለሚቀንስልን ለሰባ ጉበት የመጋለጥ እድላችን በተዘዋዋሪነት ኢንዳይሬክትሊ መቀነስ እንችላለን ማለት ነው። የጉበት የተከማቸ ስብን እጅጉ በአካል ብቃት እንቅስቃሴ ማስወገድ ይቻላል። አራተኛው የአልኮል መጠጥን ማስወገድ፣ አነስተኛ መጠን መውሰድ ወይም ደግሞ ሙሉ ለሙሉ ማቆም። አምስተኛው የሕክምና ሁኔታዎችን መቆጣጠር፣ በተለይ የስኳር በሽታን ማስወገድ ወይም ደግሞ ማስተዳደር ይቻላል። በሕክምና ከመጠን በላይ የሆኑ የስኳር ኢባላንስ ካለ እሱን መቆጣጠር፣ ኮሌስትሮል መጠን መቀነስ፣ ከፍተኛ የደም ግፊትን ማከም፣ መደበኛ ምርመራዎችን ማድረግ። ስድስተኛው ሐኪም ወይም ደግሞ ወደ ሕክምና መቼ መሄድ ይኖርብናል የሚሉትን እንመልከት። የማቋረጥ ድካም ካለ፣ በስኳር በሽታ ከመጠን በላይ ወይም ደግሞ ከቁጥጥር ውጪ የሆነ ስኳር ሲኖር ያልተለመዱ የጉበት ምርመራዎች ማድረግ ይኖርብናል። ወይም ደግሞ የጉበት እብጠት ካለ የአልትራሳውንድ የደም ምርመራ የሰባ ጉበትን ለመለየት እጅግ በጣም ወሳኝ ናቸው። እንደ መስጋ እንግዲህ የጉበት በሽታ ብዙዎችን ሕይወት እየነጠቀ ያለ በጸጥታ ብዙዎችን እየገደለ ያለና ምልክቶቹ ችላ ሊባሉ የማይችሉ ናቸው ማለት ነው። እንግዲህ ስለ ሰባ ጉበት አዲስ መረጃ ካገኙ ደውሜደ ሰብስክራይብ፣ ሼር ማድረግ ለወዳጅ ለጓደኛ ማድረስ እንደረሰምረልን። መልካም ጊዜ መልካም ቆይታ። እናመሰግናለን።